መረጠኝ ሄድኩኝ ከዛ ማሳረኩለት የፈለገው ግን ማድረግ እንደሚፈልግ አስረዳኝ እሺ አልኩት ገባሁኝ እንደተለመደው ሁለት ስራ ነው እዛ ቤት የሚሰራው ሄድኩኝ ገባሁኝ ከዛ እኔ እንደተለመደው ራሴን ፏፏ አድርጌ ገላይን ታጥቤ ቁጭ ብዬ ጠበቅኩት ስጠብቀው ግን እሱ ያሰበው ሌላ ነገር ነው ወጣ ያለ ነገር ነው ደመለመናው እንዳለ ከዛ እቃው በጣም ትልቅ ነው እሱ በጣም ትንሽ ነው ውሃን የሆንኩት ከዛ ምን ሆነሻል አለኝ ጠየቅኩት እንዴት ነው እኔ እናንተ ያደርግ ምን እንችለው ምናምን አልኩት ከዛ እሱ ምንድነው ያለኝ ጀመርን አደረግን ማለት ነው ከዛ በቃ ይሄው እቃ ድንገት ልብስ እያጠብኩ ጎንበስ ልበል ይመጣና ነካ ያረጋኛል አንተ ላይ ሰዓት ላይ ሻወር እየወሰድኩኝ መጣብኝ ከዛ ደንግጬ እንትን ፎጣውን ተቀብኝ ከዛ አንስቼ እየሮጥኩኝ ወደ ክላሴ ስገባ ለካ ለዘጋው ስል እሱ መቶ ከመግባቴ በፊት እግሩን አስገባ ከዛ ገባና ደስ ያለ ሴት ነው ያወኩበት ጊዜ በዛ ቀን ነበር ያደረገን በድንገት መጣች ግን እኔ ወዲያው ልብሴን ስለቀየርኩኝ ምናምን እሱ እንደተኛ ምናምን አስመሰለ እኔ ከኔ ጋር ተቀጥያለሽ ወይ ዛሬ የተደረገውን ነገር ላክስትሽ እነግራታለሁ አለኝ እኔ ደግሞ አቋሚ ምናምን ይሁን ግብዳ ስለነበረ ይሄ በቃ ብቻ ሼፔ ላይ ምናምን በቃ ሙሉ ባለሀብትና እና ማናጀሩ ሁላ በኔ እንትን ብሏል ሾፏል በቃ እንትን ብሏል ከዛ በቃ አምጥቶ ፊት ለፊት ላይ ገጭ አደረገኝ ሴቶቹ ተንጫጩ ተናደዱ ምናምን እዚህ ድረስ ስለጠራኝ አመሰግናለሁ በጣም አመሰግናለሁ ስሜ ስምረት ይባላል የመጣሁት ከአሰላ ነው ከክፍለ ሀገር ምኖረው ከቤተሰቦቼ ጋር ነበር አሰላ ተወልጄ ያደኩበት ይወርኩበት ነው እስከ 8ኛ ክፍል ድረስ እዛ አሰላ ነው የተማርኩት እንደአጋጣሚ በቃ ውጤት በትክክል ነበር እስከ 8ኛ ያመጣሁትና አክስቴን በጣም ደስተኛ ሆና ነበርና 9 ሳልፍ እንደአጋጣሚ አዲስ አበባ ተመጫለሽ ብላ ጠየቀችኝ እኔም ደግሞ በደስታ አልኳት ምክንያቱም አዲስ አበባ መኖር በጣም ፍላጎቴ ነበር ከፍለ ሀገር ልጅ ስትሆን አዲስ አበባን በጣም የምትወደው ስለማታውቀው ማለት ነው እና አዲስ አበባ መጥቼ አክስቴና ባሏ ተቀበሉኝ በደስታ ነው ተቀበሉኝ በጣም ደስ የሚል ጊዜ አሳለፍኩኝ በጣም ነው ተንከባከቡኝ ባሏም ወጣት ነበረ በጣም ዘና ነበር የሚያደርገው እሷም እንዳክስትነቷ ብዙ ነገሮችን አደረገችልን እንደዚህ ያለን እየኖርን ግን እንደታሰበው አልነበረም ያሰብኩት እኔ የሙሉ ቀን ክላስ ነበር ያሰብኩት ግን እሷ ግን የፈለገችው እንደዛ አልነበረም የማታ ትምህርት እንደማር የፈለገችው የማታ ትምህርት ገባሁኝ የማታ ትምህርት እየተማርኩኝ ከዛ በቃ ስራ መስራት ነው ሆነው እሷ የፈለገችው ለካስ ለስራ እንድሰራላት እሷን እንዳገዝላት ቤቱን ምናምን እንድቆጣጠር ነው የፈለገችው እና ልብስ እንዳጥብ በቃ ብቻ ብዙ መከራን ያሳለፍኩትና እንደዛ እያልኩኝ ኖርኩኝ እንዳጋጣሚ እኔ እሷም ስራ ስላላት ባሏም አንዳንዴ ቤት ጋር በጣም አሪፍ ጊዜ እናሳልፍ ነበር ምናምን ከሱ ጋርም ቢሆን ገና እስክንላመድ ድረስ በጣም መልካም ሰው ነበር እሷም እንዳልኩ መጀመሪያ ላይ በጣም መልካም ናት አክስቴ ናት በጣም ነው ማምናት በጣም ነው መወዳት እሱንም እንደዛው በቃ ያክስት ባል እንዴት ነው የምታስበው አንተና ያክስቴም ባል በጣም ነው ማከብረው በጣም ነው መወደው እኔነት ስሜት ነበርውና እያልን እየኖርን መልካም ነገሮችን እያሳለፍን እኔም በቃ እየደከመኝ መጣ ክላስ ጋራ ስራ የሚባል በጣም ይከብዳል እኔም ደግሞ እንደዚህ ጠብቄ አልነበረም ከቤተሰብ የወጣሁት እኔ አስቤ የወጣሁት በቃ በስነ ስርዓት እንደ ቤተሰቦቼ የምትንከባከበኝ ነው መሰለኝ አክስቴ ማለት ነው ልክ እንደ ቤተሰቦቼ በቃ በስነ ስርዓት ምግቤን በልቼ እየወጣሁ እየገባሁ ከጓደኞቼ ጋር ፏ እያልኩኝ የምፈልገውን እያደረኩ ነበር ያሰብኩት ግን እንዳሰብኩ ስላልሆነኝ በቃ እሷ እንደምፈልገው እየኖርኩኝ ነበር እንደዚህ ቤት በመውልበት ሰዓት ከባሏ ጋር ስለምንውል አብረን ብዙ ነገሮች እየተፈጠሩ መጡ በቃ ያስደነግጠኛል ከፈለገ ጓዳ እየሰራው መጥቶ ከጎኔ ይነካኛል ደነግጣለሁ ምናምን በቃ በጣም በሰቀቀን ነበር እንትምለው እሷ እስከምትመጣ ድረስ በቃ ስራዬን ምሰራው በሰቀቀን እና እንደዛ እያልኩኝ የኖርኩኝ በቃ ሰውዬው ሊያስቀምጠኝ አልቻለም በጣም አክስቴ አርጅታበት ትሁን አላቅም በጣም ነው ግራ ያጋባኝ እንደዚህ አይነት ነገር ይፈጠራል ብዬ አልገመትኩም ከዛ በቃ ይሄው እቃ ድንገት ልብስ እያጠብኩ ጎንበስ ልበል ይመጣና ነካ ያረጋኛል እና ያለን እኔና እሱ እየኖረን እሷም ስራዋን ትቀጥላለች እኔ መንከባከብ ምናምን ረስተዋለች ከነ ረስታኛለች እና በቃ ስራም ስሰራ እንትን ስል
ሳጸዳም እንዴ ነይ ስምረት ቁጭ በይ የሆነ ነገር አድርጊ ምናምን ቪዲዮ ከፍታል እንትን ቴሌቪዥን ላይ ከፍታል ምናምን የሚከፍታቸውን ነገሮች እንዳይለት የሚፈልገው እኔም ቦታ ስለሌለኝ ምክንያቱም እኔ ስራዬን ነው ማስበው እና ክላሴን ጥናት ምናምን ነው ማስበው እኔ የሱ ቪዲዮና የሱ መዝናናት ለኔ ምንም አያደርግልኝም ምናምን እኔ ነገ ህይወቴን ለማስተካከል ስለምፈልግ ማለት ነው እሱ አያስብም በቃ ስምረት እስኪ ነይ ይሄንን ቪዲዮ አብረን እንያ ነይ ይሄንን ፊልም እንያ አንቺ እኮ ስለማይገባሽ ነው ምናምን ይለኛል ማለት ነው ከዛ ቪዲዮ ማየት ቀጠልኩኝ አየው ደነገጥኩኝ ምናምን ከዛ ቪዲዮውን እኔም በቃ ከሱ ብሼ ቁጭ እሱን ቪዲዮ የሚያየው ኢትዮጵያ አብረን ማየት ጀመርን በቃ ስራ ሲበዛብኝ ብቻ ነው ዝር ብዬ ወደ ስራዬ ቀጥ ብዬ የምገባው ክላሴ ካሳሰበኝ ምናምን ጥናት ካለ አንዳንዴ ሄዳለሁ እንጂ ትዝም አይለኝም ጥናቱ ራሱ በቃ ምክንያቱም ቪዲዮ አለ አንደኛ የቤት ስራው አለ ምናምን የማታ ስለምማር በቃ ትኩረቴ እንትን ላይ ነው ያለው በቃ የስራ ላይና ይሄ እንትን ላይ ነው ያን ያህል ትኩረት የለውም የማታ ስትማሩ ያን ያህል ምክንያቱም እዛ ስትማሩ ራሱ ኬር አይሰጣቸውም ሰዎች በበር ተከፍሎ ነገር ስለሆነ ያን ያህል አስተማሪዎች ራሱ ትኩረት አይሰጡምና እኔ በቃ ትምህርቱ ያስጠላኝ ህይወቴ ህይወት በሉት እንደዛ በሉት በቃ እና ቪዲዮ ሳያ እካታይ በጣም ነው ምረካው በቃ እሱም በጣም ተገፋፋ በጣም ገፋውት እኔም ገፋኝ ራሱን ገፍቶኝ ነው በርግጥ ግን እኔም የተገፋፋው መጣው ሻወር ቤት ስገባ እንኳን አያስቀምጠኝም በቃ ይከተለኛል እና ቪዲዮ ያያየን እንደዛ እንትን ላይ ሰዓት ላይ ሻወር እየወሰድኩኝ መጣብኝ ከዛ ደንግጬ እንትን ፎጣውን ተቀብኝ ከዛ አንስቼ እየሮጥኩኝ ወደ ክላሴ ስገባ ለካ ልዘጋው ስል እሱ መቶ ከመግባቴ በፊት እግሩን አስገባ ከዛ ገባና ለመጀመሪያ ጊዜ በቃ ደስ ያለ ሴክስ እንደሆነ ያወቅኩበት ጊዜ በዛ ቀን ነበረ እና ደስ ብሎኝ ነበር ያሳለፍኩት እና ከሱ ጋር ደስ የሚል ሴክስ ጊዜና የፍቅር ጊዜ ነበር ያሳለፍኩት ሲያረግን የህጣጣም በጣም ደስ አለኝ የመጀመሪያ ጊዜ አርጌ አላቅም በጣም ደስተኛ ሆኜ ነበረ በቃ ብቻ ላለመለየት ሁላ እየፈለኩ ነበረ ከሱና ግን በድንገት አሰብኳት አክስቴ በጣም አስጨነቀችኝ ምክንያቱም አክስቴ ባል ነው እንጂ የኔ ባል አይደለም በቃ የሆነ የሚረብሽ ስሜት ተሰማኝ ከዛ እንደዚህ ያልኩት በእኔና በአንተ መካከል ይሁን ይሄ ነገር ለአክስቴ እንዳትነግራት እና ደግሞ ከዛሬ በኋላ እንደዚህ አይነት ነገሮች አናደርግም ምናምን አልኩት በእናት ብዬ ለመንኩት እሱ ግን ሊሰማኝ አልቻለም ወይ ከኔ ጋር ተቀጥያለሽ ወይ ዛሬ የተደረገውን ነገር ለአክስትሽ እነግራታለሁ አለኝ እኔ ደግሞ አክስቴን ማጣት አልፈልግም ምንም ክፉ ነገር ብታደርግብኝም ያደረኩት ነገር ደግሞ አስጸያፊ ነገር ነው ከዛ አይሽ በቃ ችግር የለውም በድብቅ እናደርገዋለን ብዬ ተስማማው ከሱ ጋራ በቃ ሁሉንም ነገር ከሱ ጋር ማድረግ እሷ ከስራ ትመጣለች በቃ ምንም ነገር አታስብም ምንም ነገር አታውቅም ትምህርት መማር ትጠይቀኛለች ስራ መሰራቱ ምናምን በቃ እሱም ብቻ መጠይቀኝ የምታውቀው ነገር አልነበረም ያያቸውን ቪዲዮዎችን እንዳለ በእኔ ላይ ጣይሉ ምናምን እያደረገ መጣ ለመጀመሪያ ጊዜ በጣም ከብዶኝ ነበረ ምክንያቱም ወጣ ያለ አሁን አድርግ አላቅም ነበርና በጣም አሞኝ ነበረ በጣም አሞኝ ምንድነው ያመመሽ ምናምን ብላ ጠይቃኝ ነበረ እሷ ራሱ ከዛ ምንም መናገር አቃተኝ ለሷ ራሱ ምን ብዬ ልንገራት ምክንያቱም እኔ ራሴ የጀመርኩት ከባሏ ጋር ነው አስበሃል በጣም ከባድ ነገር ነው እና ያልኩኝ የኖረን ያደረገን የሚፈልገውን ቪዲዮ እየሰራ ቪዲዮን የሚያውን እያደረገ የተገበረብኝ የኖርኩኝ ግን በቃ ጥርጣሬ ውስጥ አለ ምክንያቱም እሷ ትሰማለች አሰማሚ ያልኩኝ የዘለልኩኝ ነው አንዴ እንደውም አስታውሳለሁኝ ያደረገን በድንገት መጣች ግን እኔ ወዲያው ልብሴ ስለቀየርኩኝ ምናምን እሱ ጋር እሱ እንደተኛ ምናምን አስመሰለ እኔ እቃ ፈልጌ ምናምን አንስቼ ወደ ውጭ ለመውጣት ምናምን ሞከርኩኝና በቃ በጣም አስጊ ሁኔታ ውስጥ እንደገባው ሲገባኝ በቃ የሆነ መወሰን ያለብኝ ነገሮች እንዳሉ ሳስብ ጭንቅላቴ ሲያስብ በቃ ተነስቼ ልብሴንም ጓዜንም ሰብስቤ እሷም የሆነ ቁልፍ ነበራት ብር ምናምን ካዝና ነው ብር የምታስቀምጥበት የራሷ የሆነ ካዝና ነበርና የካዝናውን ቦታ አቃለው ቁልፉ የምታስቀምጥበትን ቦታ አቅ ነበርና እሷ ከመምጣቷ በፊት እኔ ብሬን ልብሴ ምናምን አዘጋጃጅቼ ብርም የተወሰለ ከዛ የካዝናውን ቁልፍ ወደ ቦታው መለስኩኝና በቃ
ለሊት ተነስቼ ወጣሁኝ፣ ጎዳና ላይ በወጣም የራሴ ብር የተረኩት ብር ስላለ ቤርጎ ምናምን ተከራይቼ ስራ መፈለግ ጀመርኩኝ። ሆነ ደላላ አገኘው። በቃ ስራ እየፈለግኩኝ 1-2 ቀን አጥቼ ነበርና ከዛ በኋላ ግን ሰውየው አግኝቼልሻለሁ ስራ ሆስት ነው ጭፈራ ቤት ምናምን አለኝ፣ ናይት ክለብ ማለት ነው። በደስታ ምክንያቱም እኔ መኖር ነው የምፈልገው ብዬ ነው ያሰብኩት። ገባሁኝ። በቃ ብቻ ስራውን የተላመድኩኝ መጣው። ግን ፍላጎቴም አልጠፋም። ስራ እየሰራሁኝ ፍላጎት ያለ በቃ ከሱ ጋር የማሳልፋቸው ነገሮች ትዝ ይሉኛል ምናምን። በቃ የምቀርባቸው ወንዶችም ለኔ መልካም ናቸው፣ በጣም መልካም ነው የሚያስቡልኝ። የተወሰነ ቲፕም ይተውልኛል። አንዳንዴ እንደውም ከዛ እየወጣሁኝ አብሬያቸው የምተኛቸው ሰዎች አሉ፣ ማደርግ በፍቃዴ። ምክንያቱም የለመድኩት ነገር ሱስ የሆነብኝ ነገር ስላለ አደርግ ነበረ ከነሱ ጋርና ናይት ክለብ እየሰራሁኝ መስተንግዶ የሚሰሩት ምናምን ከአቋሚ ምናምን ይሁን ግብዳ ስለነበረ ይሄ በቃ ብቻ ሼፔ ላይ ምናምን በቃ ሙሉ ባለሀብትና ይሄ እንትኑ ራሱ የዋና ማናጀሩ ሁላ በእኔ እንትኑ ሾፏል። በቃ እንትን ብሏል። በቃ ራሱ በቃ የእሱ እንደሆነ ምናምን ይፈልግ ነበረና በቃ ብዙ ነገሮችን በቃ ለእኔ ፍቃድ ነው የሚያደርገው። ሁሉን ነገር ለእኔ እኔ ባልኩት ነው የሚሄደው። ከዛ በቃ አምጥቶ ፊት ለፊት ላይ ገጭ አደረገኝ። ሴቶቹ ተንጫጩ፣ ተናደዱ ምናምን። እኔም እሰማለሁ እንዴ በቃ ምክንያቱም አንዴ ይሄ ነገር እንደዚህ አይነት ነገር ውስጥ ገብቻለሁ፣ ምንም ማድረግ ስለማልችል በቃ አንዴ ገብቻለሁ መጠቀም ሁላ። በዛ ስራ ምክንያት ራሱ ከሀብታሞች ባለሀብቶች ጋር አብሬ ወጣ ነበረ ምናምን። በጣም የሚጠቅመኝ እንደውም ሆስተሱ ይልቅ እንትኑ ነው የነሱ ብር ምናምን በጣም ነበረ የሚጠቅመኝ። በጣም ነበረ እሱ ምሰራው እያልኩ እየሰራው ምቀርበው ባለሀብት ከኔ ጋር የሚያወራ ደላላ ነውና ከኔ ጋር ስናወራ ስለ ስራዎች ነገር ምናምን ሲነግረኝ ሲያማከረኝ ምናምን ለምን ግን የተሻለ ቦታ አትገቢም ማለት የት አልኩት። የተሻለ ቦሌ ላይ አሪፍ ሆቴል አለ እና እዛ ድብቅ ማሳጅ ቤት ምናምን አለ እና ላንቺ የተሻለ ነው እና የሚገቡትም ሴቶች በጣም እንዳንቺ ውብ ይሆኑ ቆንጆ ሴቶች ነው የሚገቡት ምናምን አቋማቸው የሚያምሩ ምናምን አለኝ። ኧረ አልኩ አስቢበት ምናምን ሲለኝ እሺ አስብበታለሁ ምናምን አልኩት። አሰብኩበት በቃ እየሰራሁኝ ምናምን በቃ ያው ከሆነ ብር የተሻለ ነገር ማፈስ ነው ያለብኝ፣ የተሻለ ነገር ማግኘት ነው ያለብኝ ከተጨማለኩ አይቀር። ሆቴሉን ቦሌ ላይ ነው ግን ስሙን አልጠቅሰውም ልለፈው ግን እና ማሳጅ ቤት በድብቅ ይሰራል። ማሳጅ ቤት በምንሰራበት ሰዓት ሆቴል ላይ የሚያርፉ የሚመጡ ወደ ኢትዮጵያ የሚመጡ ዳይስፖራዎች አሉ፣ እነሱን እንቀበላለን እና ከነሱ መካከል ደግሞ የሚመርጡ ሰዎች አሉ። እኛን መርጠው እነሱ ማሳጅ እናደርጋለን እናም የተለያዩ ነገሮች እናደርግላቸዋለን እና ለማሳጅ ብሎ በስነ ስርዓት ለማሳጅ ስራ የሚመጣ አለ። ብዙ አይነት ሰው አለ አይደለ? እዚህ ምድር ላይ በጣም ብዙ አይነት ሰዎች አሉና በቃ የማይፈልግም አለ የሚፈልግም አለ። እኔ ደግሞ የሚፈልገውን ነው ማስተናግደው እና እንትኖች ሲመጡ ባለሀብቶች ሲመጡ ምን ያደርጋሉ መሰላችሁ? ከማሳጅ ውጪ ቀጥ ብለው መጥተው ይጠይቁናል። ሴቶች እስኪ ምርጥ የምትላቸውን ሴቶች አቅርብልን ምናምን ይላሉ። ያ ሴቶችን ስንቀርብ ሁሌ ማሽ በቃ እኔ ነኝ ተመራጭ የሆነ ሰው የሚፈልገኝ ወይ ደግሞ ከኔ በኋላ የሚፈለጉ ናቸው እነዛ ሴቶች እና በቃ በሰዓቱ እኔ ተመራጭ ነኝ። እኔ በቃ ብዙ ነገር ብዙ በአቋም የሚሆን በቃ ብዙ ነገር በቃ እንኳን እነሱ አይደለም እንትኑ ተማርኮብኛሉና መቶ ይመርጠኛል። አንደኛው አስታውሳለሁ ቀጭኑ መረጠኝ። ሄድኩኝ ከዛ ማሳጅ ያደረኩለት የፈለገው ግን ግንኙነት ማድረግ እንደሚፈልግ አስረዳኝ። እሺ አልኩት። ገባሁኝ። እንደተለመደው 2 ስራ ነው እዛ ቤት የሚሰራው። ሄድኩኝ ገባሁኝ። ከዛ እኔ እንደተለመደው ራሴን ፏፏ አድርጌ ገላይን ታጥቤ ቁጭ ብዬ ጠበቅኩት። ስጠብቀው ግን እሱ ያሰበው ሌላ ነገር ነው፣ ወጣ ያለ ነገር ነው። ደነገጥኩኝ። በቃ እሱ እንትን ቀበቶ ምናምን አውጥቶ እኔም መግረፍ ጀመረ፣ መምታት ምናምን ጀመረ። በጣም የቀጠቀጠኝ ብዬሽ ደማው ማለት ትችላላችሁ። መጥፎ ሁኔታ ውስጥ ስለገባው ምንም ማድረግ ስለማልችል ስራውን መቀጠል እንደማልችል ምናምን ነገርኩት። እሱም ወደ ሐኪም ቤት ምናምን ሜዲካል ምናምን ሕክምና ወሰደኝ። ከዛ ለትንሽ ቀን እረፍት አደረኩኝ። በቃ እሱም በትንሹም ቢሆን ተንከባከበኝ። ከዛ እያልኩኝ ትንሽ የተሻለኝ ሲሄድ ወደ ስራው ተመለስኩኝ። ማሳጅ ማድረግ ጀመርኩኝ ምናምን በቃ ማሳጅ ያደረኩኝ ምናምን እና እንደገና ድጋሚ ከስተምር መጣ። ከስተምር ሲመጣ ከስተምሩ የሚመርጠው ሰው አለ። አሁንም እንደተለመደው ቁመቴን አይቶ ተማረከብኝ። ከዛ
አጭር ነው። አይገርማችሁም? አጭር ነው። ገባሁኝ። በጣም አጭር ነው ግን ዘሎ እዛ ላይ ወጣ። እኔ ደግሞ በጣም ረዥም ነው። ተሳቀኩ። እንዴት ነው ብዬ ነው ከዚህ ሰውዬ ጋር ሴክስ ማድረገው? እንዴት አድርጎ ነው የሚስበኝ? እንዴት አድርጎ ነው ምናምን ብዬ በጣም የተጨነኩት። ይገርማችኋል። እና ከሻወር ቤት እንደወጣው ልብሱን እያወለቀ ነበርና ወይኔ እኔ ከዚህ ሰውዬ ጋር ነው እንደምተኛው ምናምን ብዬ ግራ ገብቶኝ ነበርና ዞር መስታወት አይቼ ዞር እላለሁ። መለመላው እንዳለ ከዛ እቃው በጣም ትልቅ ነው፣ እሱ በጣም ትንሽ ነው። ውሃን የሆንኩት። ከዛ ምን ሆነሻል አለኝ። አይ ቅድም አስታውሼ ነበር የሳኩት ምናምን ብዬ በቃ አሳለፍኩትና ጠየቅኩት። እንዴት ነው እኔ እናንተ ማድረግ የምንችለው ምናምን አልኩት። ከዛ እሱ ምንድን ያለኝ ማድረግ ጀመርን፣ አደረግን ማለት ነው። በቃ በጣም ነው ያመመኝ። በጣም የተሰቃየሁት፣ አልቻልኩትም። በጣም ነው የሚያመው። ኃይል ነበረውና በጣም ነበር ያሳመመኝ። በጣም ከብዶኝ ነበር። እንደዛ የከበደኝ የለም። በጣም በቃ መቆጣጠር ራሴን መቆጣጠር አቃተኝ። ከዛ ተኛሁኝ አልጋ ላይ ጸጥ ብዬ። ከዛ ብሩን በጣም ብዙ ብር ነው የሰጠኝም ያስገባልኝም በባንኬም በካሽም ሰጥቶኝ ነበረ። በቃ ወሰድኩኝና ብሬን ወጣሁኝ። ስራዬን ቀጠልኩኝ። ስራዬን መስራት ጀመርኩኝ እና እንደዛ አድርጌ ይሄ ማሳጅ ቤቱን የሰራሁት ይሄ ናይት ክለብም የሰራሁት ብሮች አጠራቅሜ ስለነበረ መኪናም ገዝቼ ነበረ። ለቤተሰቦቼም እርዳታ ሰጥቻለሁኝ። ለራሴ የሚያስፈልገኝ መዝናናት የሚፈልገውን ነገር ተዝናንቼበታለሁ። ፏ ብያለሁ። ብቻ ፈታ ብያለሁ። መኖር ያለብኝ ህይወት ኖሬያለሁ። ከዛ ምን አጣሁኝ? የራሴ ሰላም አጣሁኝ። የራሴ ሰላም፣ የራሴ ጤና አጣሁኝ። በቃ አይምሮዬ በቃ በጣም የሚጨናነቀው፣ ህሊና አያስተኛኝም። በቃ ብሬ ሰላም ሊሰጠኝ አልቻለም። ብሬ ጤና ሊሰጠኝ አልቻለም። እና እኔ አሁን የምፈልገው በቃ ጤና፣ ሰላም ሆኖ መተኛት ነው የምፈልገው። ያ ሁሉ ጉጉት፣ ያ ሁሉ ፍላጎት፣ ያ ሁሉ የብር ፍላጎት አሁን ላይ ምንም መና እንደሆነ ሳስብ በጣም ይቆጨኛል። እናም እንደዚህ ለቤተሰቦቼ አድርጌ ለራሴ ማድረጌ ምንም ለራሴ የሚሆነው ነገር ሳጣ ግራ ገባኝ። አክስቴ ምንም ቢሆን ነገር አድርገልኛለች። ምንም ሰምቼም አላቅም፣ ፈልጋኝም አታቅም። ስለሷም ብዙ ነገር ሰምቼ አላቅም። ግን የወሬ ግን ከባሏ ጋር እንደተፋታችና አሁን አብረው እንደማይኖሩ ምናምን ሰምቻለሁ። ጭምጭምታ ትንሽ ወሬ ሰምቻለሁ። ብቻ ግን እኔ ምለው እንዴት አድርጌ ልውጣ? አለኝ ብር፣ በቂ የሆነ ብር አለኝ። እንዴት አድርጌ ከሴት ሱስ ልውጣ? አልቻልኩም። ማለት የሴት ሱስ በጣም ከባድ ነው። በቃ ህይወቴን አንዴ አበላሽቼዋለሁ፣ ግን ለመውጣት በጣም እየጣርኩ ነው። እንዴት ልውጣ? ይኸው በጣም ከብዶኛል። በጣም ምን ማድረግ እንዳለብኝ እንኳን ግራ ገብቶኛል። እኔም የምጠይቃችሁ መፍትሄ እንድትሰጡኝና ምን ማድረግ እንዳለብኝ መፍትሄ እንድትነግሩኝ የምፈልገው እና ይሄን ስሜት የሚያውቀው ይሄን ነገር የሚያውቀው የገባበት ነው የሚያውቀው። እንዴት መውጣት እንደሚከብድ ምናምን የሚያውቀው የተሰማው ማለት ይሄንን ጉዳት ያየው ሰው ነውና እስኪ ንገሩኝ፣ ምከሩኝ። ከዚህ ካለውበት ህይወት እንዴት ልውጣ? እና አስተያየት ስጡኝ፣ ምከሩኝ። ብቻ ራሴን ህይወቴን ለመቀየር በጣም ነው የምፈልገው። ማንም ቤት ጓዳ ተሸፍኖ ያለ ነገር አለ። ማንም በሰው ላይ መፍረድ አይችልም። እኔም የገባውበት ዕዳ ነው። እንዴት እንደሚጸጽት የገባበት ያየውን እንትን የሚለው የሚያውቀው እና ማናም ስለሸፈነችው የሰውን እንትን አታውቅም ማለት አይደለም። እና እንድታውቁልኝ የምፈልገው መውጣት እንደምፈልግና መፍትሄ እንደምፈልግ ነውና ይሄንንም ታሪኬን ግልጽ አድርጌ እንዳወራ ስላደረጋችሁኝ እጅግ በጣም አመሰግናለሁ። እኔም ለሰውም መማሪያም ይሆናል ብዬ ስላሰብኩኝ ነው ይሄንን ታሪክ እንድናገር ያደረኩት እና አመሰግናለሁ።